አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ዛሬ በግልጽ በቪዲዮ መጥቻለሁ ማለት ነው። ሚዲያ ላለመጠቀም በሚዲያ ላለመውጣት ብዙ ጊዜ ከራሴ ጋር ተከራክሬ አውጥቼ አውርጄ በሚዲያ ላለመውጣት ወይም ደግሞ ማህበረሰቡን በመፍራት በተለይ የምታቆኝን ቤተሰቦችን ጓደኞችን አጠቃላይ ስሜን ቀይሬ ሁሉ ለመጠቀም እየሞከርኩ ነበር ማለት ነው። ነገር ግን እንደማያዋጣኝና ፍርሃቴን አሸንፌ ውስጥ ያለውን ነገር ፍላጎቴን ማራመድ እንዳለብኝ ወስኜ ዛሬ ያው በቪዲዮ በግልጽ እየሰራሁ ነው ማለት ነው። ሚዲያ እንዲጠቀም ያነሳሳኝ ወይም ወደዚህ እንዲያስብ ያደረገኝ ነገር ምንድነው? ኢትዮጵያ በቆየሁበት ሰዓት ወደ ዓመት ቆይቼ ነው የመጣሁት። ያው የምታውቁት አውቃላችሁ ማለት ነው። የገጠር ማህበረሰብ የምታውቁት ነው። ግብር ገብር ሲባል ይገብራል። አድርግ የሚባለውን ነገር ልማት ስራት ይባል ይሰራል። ግን ከመንግስት ምንም የሚጠቀመው ነገር የለም። ራሱ ጭሮ ቆፍሮ ሰርቶ በራሱ የሚተዳደር ማህበረሰብ ነው። አሁን ላይ በመንግስትና በፋኖ ባለው ጦርነት መክፈል የሌለበትን መጽዋዕትነት እየከፈለ እየተሰቃየ ንብረቱን ልጆቹን እያጣ ያለው ግን ምንም የማያውቀው የገጠሩ ማህበረሰብ ነው። እኔ እዛ ባለሁበት ሰዓት ቢያንስ ህግ እናስከብራል ብለው ወይም ባለስልጣን ነን ተሚሉ አካላት የማይጠበቅ በጦርነት ህግ የሌሉ ነገሮች ሲፈጸሙ ብዙ ግፍ ሲደርስ ቢያንስ ለሚዲያ እንኳን ድምጽ ለማሰማት እኔ በጣም ጥረት አድርግ ነበር። ድምጽ ለማሰማት የሚረዳ ካለ ይሄን ነገር የሚያስቆም ካለ ብዬ ለብዙ ለባለሚዲያዎች ሲደወልላቸው ስልክ አያነሱም። ቴክስት ሲጻፍላቸው በተለያየ በቴሌግራም በዋትስአፕ በተለያየ ባስቀመጡት ፔጅ እየገባሁ ስጽፍ ምን መልስ የለም። ምክንያቱም ድምጽ የሚሆኑት ለማን ነው? ታዋቂ ሰው አንድ ዩቲዩበር ወይም ደግሞ አንድ በሚዲያ የሚታወቅ ሰው በሆነ ነገር የሚታወቅ ሰው ቢሆን አይደለም ስልክ ደውሎ አይደለም መልእክት አስቀምጦ ብቻ አሸርግደው ይጠሩታል ማለት ነው። ወይም ደግሞ መልእክቱ ይተላለፍለታል። እኛ ግን ያ ሁሉ ግፍ ሲፈጸም ሰዎች ስልጣናቸውን ተጠቅመው የራሳቸውን ፍላጎት ሲያራምዱ ማለት መንግስት ያስቀመጠውን ነገር ሳይሆን የራሳቸውን ፍላጎት ራሳቸው የጠሉትን በተለይ ሚኒሻ፣ አርማ በታኝ፣ ፖሊስ ተራሳችን የወጡ ተየቀበላችን የገዛ ቤተሰቦቻችን የሆኑ ሰዎች ከሌላ ጋር ተገን በማድረግ ማለት የመከላከያ ጋር ሌላ አካል ጋር እንትን በማለት መንግስት በሚያዘው ሳይሆን የራሳቸውን ፍላጎት ማህበረሰቡ ላይ ሲፈጽሙ የፈለጉትን ሲዘርፉ የፈለጉትን ሲገሉ ብቻ ብዙ ነገር ሲደረግ የገጠሩ ማህበረሰብ ሕክምና እንዳያገኝ መድኃኒት እንዳይገባ መንገድ ሲዘጉ ትራንስፖርት መኪና እንዳይገባ የተለያየ ነገር
ያ ይቅር፣ ትራንስፖርቱ መኪና ሁሉ ነገር ይቅር፣ በግመል እንኳን አስጭነው እንዳይሄዱ ማህበረሰቡ በሚጠቀምበት ገበሬው በሚጠቀምበት በአህያ በግመል እንኳን አስጭነው እንዳይሄዱ ለፋኖ በሚሄረው በሚል ማህበረሰቡ ያን ሁሉ ስቃይ ሲቀምስ እኔ ቢያንስ ወደ ሚዲያ ለማስተላለፍ እንደው መንግስት ካለ ቢረዳ የሆነ ነገር ቢያደርግ ህግ ካለ ብዬ በየት ድምጽ እናሰማ፣ በየት እንናገር ማለት ነው። ምክንያቱም የለማ ይሄ ነገር በጣም ነው ያመመኝ ማለት ነው። ምክንያቱም አሁን ዛሬ በመቶ ሺዎች ተከታይ ያላቸው ሰዎች፣ በጣም ታዋቂ የሆኑ በጣም ክብር የሚሰጣቸው ሰዎች ትላንት ተራ ሰው ነበሩ። ትላንት ማንም የማያውቃቸው እዝግባ የሚባል ሰዎች ነበሩ። ግን ሚዲያ ተጠቅመው ታዋቂነት እና ዝና አትርፈው ዛሬ ላይ የሆነ ነገር እንኳን ለማስተላለፍ ብዙ ጊዜ ያስተውላችሁት ሆነ ለመለመን እንኳን ለማስተዋወቅ በሚዲያቸው ለመቅረብ ገንዘብ ይጠይቁናል ይላሉ። እንትን ብላችሁ ከሆነ ማለት ነው ማንም አይሰማችሁም። እና ስለዚህ ራሳችንን በራሳችን መቻል አለብን። እኛስ አንችልም እንዴ? እኛ መናገሪያ አንደበት የለንም ማለት ከብዙ ነገር አንፃር ይሄንን ማንሳት የፈለኩት ሚዲያ አስፈላጊ ነው፣ እጥር ያለው ማለት ነው። የፈለኩትን ሐሳብ ይጠቅማል ያልኩትን ላራምድበት እችላለሁ። አስፈላጊ ከሆነ ደግሞ ሚዲያ እንድከፍት ባነሳሳኝ ሐሳብ ላይ እቀጥልበታለሁ። ብቻ በምንም ልሰራበት እችላለሁ የዩቲዩብ ቻናሌን ማለት ነው። እና ያው